እስቲ ስለ ሳንድሮ ቶናሊ ደግሞ ጥቂት እንበል። 3 ወይም 4 በሉት እሺ ክለቦችን አፋጧል። ዴይሊ ቴሌግራፍ እንደሚለው ከሆነ ቶተንሃም፣ አርሰናል፣ ማንቸስተር ሲቲ፣ ማን ዩናይትድ አራቱም በቶናሊ ዝውውር ላይ ተፋጠዋል። የእያንዳንዳቸው ፍላጎት ተመሳሳይ ላይሆን ይችላል። ነገር ግን ኒውካስል ዩናይትድ ይህንን ጣሊያናዊ ለመሸጥ ዝግጁ የመሆኑ ነገር ነው። አሁን ነገሩ ሻሞ ነው። ኒውካስል እንግዲህ የበለጠ የረዘመ ይቅለበው ነው። የበለጠ ያቀረበ ሊያስፈርመው ይችላል የሚል አቋም እንዳለው ነው የሚሰማውና እስቲ ቆይ ፕሮባቢሊቲውንም አብረን እንይ። ፕሮባቢሊቲውን አሁን የጣሊያን ብሔራዊ ቡድን ዓለም ዋንጫ ላይ አይደለም ያለው። ስለዚህ ሳንድሮ ቶናሊ ረፍት ላይ ስለሆነ የቶናሊ ወኪሎች ከነዚህ ክለቦች ጋር ለመደራደር ጊዜ አላቸው። ሊራዘም የሚችልበት ጉዳይ የዚህ ዝውውር ወይ ድርድሩ ሊራዘም የሚችልበት ምክንያት አንድም ተጫራች ሲበዛ፣ ሁለትም ደግሞ በተለይ ኒውካስል ዩናይትድ በቀላል ሂሳብ አይጠይቅምና 100 ሚሊዮን ፓውንድ አካባቢ የተመነለትን ይህንን ተጫዋች ተመኑን ሚት እስኪያደርጉ ድረስ ገዢዎቹ በድርድሩ ላይ ጊዜ ሊወስድ ይችላል እና ኒውካስል ዩናይትድ ሊያጫርት ተዘጋጅቷል። ኒውካስል ለሽያጭ በሩን ክፍት ካረገ ቆይቷል። ቶናሊን እንደሚያጡት ካወቁ ወራት አልፈዋል። ለዚህ ነው በሱ ቦታ ላይ አሁን በተተኪነት ሊጫወት የሚችል ተጫዋች በገበያው ላይ ሲፈልጉ የከረሙት እና የቶናሊ ካምፕ በሚያስገርም ሁኔታ ለቶተንሃም ሆትስፐር ሰዎች ይላል ዘ አትሌቲክ ኑና ሞክሩ፣ ደንበኛችንን ለመግዛት ኑና ሞክሩ ማለቱ ይሄ ካምፕ ማለት ነው። ማለት የቶናሊ ወኪሎች እንዲህ ማለታቸው ቶተንሃምን መጋበዛቸው ኒውካስል ዩናይትድን አስገርሟል። ግን ኒውካስል አይጎዳም። ተጫራች ሲበዛ የሚከፈለው ክፍያ ከፍ ስለሚል ቶተንሃምን ቢቀላቀልበት አይቃወሙ። ግን ለመሰላቸው የተገረሙት እርሱ የቻምፒየንስ ሊግ ተሳታፊ ቡድን ይፈልጋል። በቻምፒየንስ ሊግ ላይ መሳተፍ እየፈለገ ሳለ ከኒውካስል በደረጃ ዝቅተኛ እርከን ላይ ያጠናቀቀው ቶተንሃም በጨረታው ላይ እንዲሳተፍ ወይም ናና እስቲ አቅርብ ገንዘብ ተብሎ በቶናሊ ወኪሎች በኩል መጋበዙ ነው ኒውካስልን ያስገረመው። የበለጠ እድል ያላቸው ግን አርሰናል እና ማንቸስተር ሲቲ ናቸው። ኮስተር ብሎ ገፋ አድርጎ የመጣ ቶናሊን ማስፈረም ይችላል። ፉክክሩ አሁን በአርሰናልና በሲቲ መካከል ያለ ነው የሚመስለው። ነገር ግን ከሁለቱ ደግሞ ማን ነው የተሻለ ያላችሁ እንደሆነ አርሰናሎች ኮስተር ይበሉበት እንጂ ቶናሊን ማግኘት ይችላሉ። ኮስተር ይበሉ ስል አንድ ምርጫቸው ተቀዳሚ ምርጫቸው እሱ ይሁን፣ ሁለት ከዚህ በፊት ዴክላን ራይስ ላይ እንዳደረጉት ገንዘባቸውን ጨምረው ዋጋ ከፍ አድርገው ከመጡ ኒውካስል ዩናይትድ የማይሸጥበት ምክንያት የለም። ቶናሊም ቢሆን ወደ አርሰናል ተዘዋውሮ መጫወትን ይፈልጋል። የአምና ሻምፒዮን ነው። በቻምፒየንስ ሊግ ላይ በሚቀጥለው የውድድር ዘመን የበለጠ በውጤታማነት ሊጫወት ይችላል፣ ሊፎካከር ይችላል ተብሎ የታመነበት ስለሆነ በፕሪሚየር ሊጉ ላይም ይሄንኑ ክብር አስጠብቆ መቀጠሉ አይቀርም የሚል ግምት ስላለ እንደዚህ ያለ ተጫዋች እንደ ቶናሊ ያለ እንደዚህ ባለ ቡድን ውስጥ ለመጫወት ፈቃደኛ መሆኑ አይቀርም። አርሰናልን መምረጡ አይቀርም። ግን ምን ያስፈልጋል መሰላችሁ? ጨከን ብሎ ሻጭን ማስጨነቅ ያስፈልጋል። እፈልጋለሁ እያልክ መጥፋት የገዢ ባህሪ አይደለም። እፈልጋለሁ እያልክ ሙከራህን ማስቀጠል ነው ያለብህ። የኒውካስል ወገኖች ሊሸጡ ዝግጁ ስለሆነ አሁን ኒውካስል አይሸጥም አይባልም። በኒውካስልም እንዲቆይም አያስገድዱት። ለምን? ኒውካስል ዩናይትድ ራሱ ገንዘቡን ይፈልገዋል። ለሚቀጥለው ሲዝን ቻምፒየንስ ሊግ ተሳትፎ የለውም። ኒውካስል ራሱ የስኳድ ኮስት እና የፒኤስአር ጉዳይ ስለሚያሳስበው ተጫዋች መሸጥ አለበት። ብሩኖ ጊማሬሽ በኒውካስል መቆየት እንደሚፈልግ ደጋግሞ ምልክት እየሰጠ ስለሆነ ያልተረጋጋውን ቶናሊን ሸጦ 100 ሚሊዮን ፓውንድ ካወጣላቸው የራሳቸውን ሂሳብ መዝገብ ማረጋጋትን ነው የሚመርጡት። ነገር ግን የቶተንሃም ሆትስፐር ፍላጎት ጄኒውን ነው ይላል ዘ ቴሌግራፍ።
ፍላጎቱ ኮስተር ያለ እውነተኛ ነው። አስቡ፣ ሮቤርቶ ዲዘርቢ ጣሊያናዊ ናቸው። ሳንድሮ ቶናሊ ጣሊያናዊ ነው። ብዙ ጊዜ የአንድ ሀገር አሰልጣኝና የአንድ ሀገር ተጫዋች በብዙ ነገር ሊግባቡ ይችላሉ። እንዲህ ባለ የዝውውር ድርድር ላይም የአንድ ሀገር ዜጋ የመሆን ነገር የድርድር አድቫንቴጅን ይሰጣል። ታስታውሱ እንደሆነ የአርሰናል ዙቢሜንዲ ማርቲን ዙቢሜንዲ በሊቨርፑል ተፈልጎ ነበር። በሊቨርፑል በጀርመናዊ አሰልጣኝ ስር በኋላም በደቹ አሰልጣኝ ስር ተፈልጎ ነበር። ይበልጥ በደቹ አሰልጣኝ ስር ተፈልጎ ወደ ሊቨርፑል እመጣለሁ ብሎ ቃል ከሰጣቸው በኋላ ማን ያግባባው እና ወደ አርሰናል ያመጣው? ምንም ጥያቄ የለውም የሚኬል አርቴታ የሀገር ልጅነት ነው። በብዙ ነገር ሊስማሙ ይችላሉ ለማግባባት እና ዙቢሜንዲን በእጃቸው አስገቡ አርሰናሎች። ለዚህ ነው ፈረንሳይ አሰልጣኝ ካለ ፈረንሳይን ተጫዋቾችን ማዛወር ቀላል ይሆናል። ጀርመናዊ አሰልጣኝ ካለ ጀርመናዊ ተጫዋቾችን እንደዚሁ፣ ደች ኔዘርላንድስ አሰልጣኝ ካለ እንዲሁ የደች ተጫዋቾችንም ለማስፈረም ብዙ ጊዜ ለድርድር ይመቻል። እና እዚህ ጋር አሁን የቶተናሙ አሰልጣኝ ጣሊያናዊ መሆናቸው ጣሊያናዊ ቶናሊን ለማግኘት ለመደራደር አንድ በር ከፋች ነው። ይሁንና ቶናሊ አማራጭ ካላጣ በስተቀር የቻምፒየንስ ሊግ ተሳታፊ ክለብ ዘንድ ነው ሄዶ መጫወት የሚፈልገው። ቶተናም ደግሞ ይሄን አያሟላ። ኦኬ ጄኒዩን ነው ፍላጎቱ። የስ ጣሊያናዊ አሰልጣኝ ይፈልጉታል። አዎ ለድርድር ቅርብ ሊሆኑ ይችላሉ። የስ ነገር ግን ቻምፒየንስ ሊግ የለም። በተጨማሪ ደግሞ ቻምፒየንስ ሊግ ቢኖርም ባይኖርም ቶናሊ ወደ ቶተናም ሊድ ካለ ስፐርስ የቻምፒየንስ ሊግ ተሳትፎ በሌለበት 100 ሚሊዮን ፓውንድ እና ከዛ በላይ ለአንድ ተጫዋች ሊያወጣ ይችላል። ይሄም አብሮ መጠየቅ አለበት። ነገር ግን ቶተናምና ቶናሊ ስማቸው ሰሞኑን ተያይዞ ቆይቷል። እንደዚህ አይነት ሎጂካል ቲንኪንግ፣ እንደዚህ አይነት ምዘና ሊኖረን ይገባል። የመሰለንን ማመን ሳይሆን አሁን የደጋፊ ማህበራዊ ሚዲያዎች ደጋፊዎች በማህበራዊ ሚዲያ ላይ ስለ ክለባቸው የሚያቀርቡት ነገር ይጋነናል። እንደዚህ አይነት አመንኩያዊ እይታ ላይኖራቸው ይችላል እና አልፈርድም። እውነት ነው። ደጋፊዎች ደጋፊ ስለሆኑ ጥሩ ስለሚመኙ ለቡድኖቻቸው አንድ ተጫዋች ስሙ ከዛ ክለብ ጋር በሚያያዝበት ጊዜ ልክ እንደተደረገ አድርገው ሊያቀርቡ ይችላሉ እና ምንጩን ማየት ያስፈልጋል። ግራቀኙን መመልከት ያስፈልጋል። እና ቶተናም እና ሳንድሮ ቶናሊ ምርጫ ካልጠፋ በስተቀር እና አርሰናል እና ሲቲ ሌሎችም የቻምፒየንስ ሊግ ቡድኖች ዝም ካላሉ በስተቀር መቼም ወደ ቶተናም ይዘዋወራል ብዬ መገመት ይከብደኛል። የበለጠ ክፍያም ከፈለጋችሁ የበለጠም ስፖርታዊ ፕሬስቲጅም ያለው እነዛ ክለቦች ጋር። ስለዚህ በቴሌግራፍ ዘገባ መሰረት ቶናሊ ከቻለ ከተሳካለት አርሰናል እና ማንቸስተር ሲቲ ነው የሚመርጠው። ምርጫው ይሄ ነው። መዳረሻውም ቢሆኑ ይመርጣል ስላችሁ ከሁለት አንዱ በጨረታው ላይ እንግዲህ ጨረታ ላለው እኔ ብዙ ጊዜ በጨረታው ላይ ገፋ አድርጎ የመጣ በእጁ ሊያስገባው ይችላል ማለት ነው እንጂ ኒውካስል ዩናይትድ የቶናሊ መውጣት ዱብዳ ይሆንበታል ተብሎ አይታሰብም። ማንቸስተር ዩናይትድ በመጀመሪያ ሁኔታውን እየተከታተለ ነበር፣ ሞኒተር ሲያደርግ ቆይቷል። ነገር ግን ዩናይትድ ለቶናሊን ተቀዳሚ የዝውውር እጩ የማያደርግባቸው ምክንያቶች አሉት። ሁለት ቦታዎች ላይ ራሱን ማጠናከር በአንገብጋቢነት ይፈልጋል። ሁለት ቦታዎች ላይ፣ አንደኛ በግራ ክንፍ ነው፣ ሌላኛው ደግሞ መሀል አማካይ ቦታ ነው። ነገር ግን ለኒውካስል ዩናይትድ ማን ዩናይትድ አሳውቋል የሚለው ቴሌግራፍ የተጫዋቹን ጥቅል ወጪ አልችልም፣ ዩናይትድ የፒኤስአር ጉዳይ ስላለበት በዩኤፋም ደግሞ የስኳድ ኮስት ፎርሙላን ማሟላት ስላለበት ወጪ ማብዛት የለበትም። ያለፉት ዓመታት ኪሳራዎች በዘንድሮ ግዢ ላይ ወጪ ካበዛ ጫና ሊያሳድሩ ይችላሉ፣ በ3 ዓመቱ ስሌት ላይ ማለት ነው። የአውሮፓ እግር ኳስ ማህበር በስኳድ ኮስት በሚለው ከገቢው 70% ድረስ
አንድ ፉትቦል ክለብ በሜዳ ላይ በሚጫወተው ኃይል ላይ ማፍሰስ ይችላል ይላል። ከ70% በላይ ግን መሆን የለበትም ከገቢው 70%። እና ተጫዋች ላይ ደሞዝ፣ የፊርማ ክፍያ፣ የኤጀንት ፊ፣ ሌላም ጥቅማ ጥቅም፣ ቦነስ ምናምን እነዚህ ሁሉ ተጠቃለው ከ70% ከገቢው ማለፍ የለበትም። እና ማንቸስተር ዩናይትድ ያለፈውን የውድድር ዘመን ገቢውን 70% ማለት ነው ለሚቀጥለው ዓመት ካለው ገቢው ሳይሆን። እና ይሄ ዩናይትድ ገቢ ሳያጣ ግን ደግሞ በዚህ መመሪያ መሰረት ያንን ሚት ላይ ያደርግ ይችላል። ለአንድ ተጫዋች 100 ሚሊዮን እና ከዛ በላይ የሚያወጣበት ሰዓት አይደለም። ምክንያቱም በርከት ያሉ ቦታዎች ላይ መጠናከር ስላለበት በጀቱን አከፋፍሎ ነው መጠቀም የሚኖርበት። እና በዚህ ምክንያት ማን ዩናይትድ ጥቅል ወጪው ማለትም ለተጫዋቹ ዝውውር የሚያወጣው ክፍያና ለተጫዋቹ ደሞዝ የሚያወጣው ከኮንትራት ዘመኑ ጋር ተሰልቶ ያለው የፓኬጅ ወጪውን አልችልም ከአቅሜ በላይ ነው ብሎ ለኒውካስል ዩናይትድ እንዳሳወቀና ከውድድሩ ከጨረታው እንደወጣበት ቴሌግራፍ የተባለው ጋዜጣ ዘግቧል። ስለዚህ እነዚህ ነገሮች ወዴት ያመራሉ? ቶናሊ ይበልጥ ወደ አርሰናል እና ማንቸስተር ሲቲ እንዳደላ ዝውውሩ ነው የሚያሳየው። ሲቲ ደግሞ አሁን እንግዲህ ነጣጥለን እናያቸው እዚህ አርሰናል ወይስ ሲቲ በሚለው ደግሞ ማንቸስተር ሲቲ ደግሞ ትኩረቱ ሁሉ ኤሊየት አንደርሰን ላይ ሆኗል። ኤሊየት አንደርሰንን ሲፈልጉ የነበሩ ሌሎች ተጫራቾች የማንቸስተር ሲቲን ኮስታራነትና ከፍ ያለ ዋጋ የማቅረብን አዝማሚያ በመመልከት ከውድድሩ ወጥተዋል። ምክንያቱም ኤሊየት አንደርሰን ራሱ ማንቸስተር ሲቲን መምረጡን በማሳወቁ ምክንያት ሲቲዎች አሁን ይሄ በዓለም ዋንጫ ላይ ኮስተር ባለ ሚሽን ላይ የሚገኘው ተጫዋች ይህንን ውድድር እስኪያጠናቅቅ ድረስ የሚጠብቁ ነው የሚመስሉት። ስለዚህ የቶናሊ ጉዳይ ተቀዳሚ ጉዳይ አይደለም ለማንቸስተር ሲቲ። ቶናሊ ላይ ያለውን መረጃ ይከታተላል ሲቲ። ነገር ግን በቶናሊ ጉዳይ ግን ፊት ረድፍ ላይ የሚቆም ገዢ ሆኖ አይታይም ማንቸስተር ሲቲ። በዚህ ላይ ደግሞ ኤሊየት አንደርሰንን 100 ሚሊዮን ከ100 ሚሊዮን ፓውንድ በላይ ነው አሁን የተጠየቀበታል። 100 ሚሊዮን ፓውንድ አውጥቶ እንደገና ሌላ ተጫዋች ደግሞ 100 ሚሊዮን ያወጣሉ በአንድ ዲፓርትመንት በአማካይ ቦታ። ይህም ይሆን አይመስልም። አሊያም የኤሊየት አንደርሰንን ፍላጎቱን መተው አለበት ቶናሊን በእጁ ለማስገባት። በአንድ መስኮት ከ100 ሚሊዮን ፓውንድ በላይ ሁለት ተጫዋቾችን መግዛት ሌሎች ቦታዎች ላይም ራሱን ማጠናከሩ አይቀርምና ማንቸስተር ሲቲ ሂሳቡ ላይ ጫና ማብዛት ነው የሚሆነው። ለኪሳራ መዳረግ ጭንቀት ነው የሚመጣው እንግዲህ በፒኤስአር ላይ። ስለዚህ የቶናሊና የማንቸስተር ሲቲ ፕሮባቢሊቲ በጣም ዝቅ ያለ ነው የሚመስለው። ስለዚህ ወዴት ያመራል ይሄ ጉዳይ? ወደ አርሰናል የሚያመራ ነው የሚመስለው። አርሰናልም ቢሆን ሰሞኑን ከሞሮኮ አማካይ አዩብ ቡአዲ ጋር አንድሪያ ቤርታ ግንኙነቶችን መጀመራቸውን እርግጥ ከወራት በፊትም ሲከታተሉት ስለነበር ባለፈው ጃንዋሪ ዲሴምበር ወር ላይ እንደዚህ አይነት አዝማሚያዎች ነበሩ። አሁንም የበለጠ በዓለም ዋንጫ ላይ ይሄ ልጅ ደግሞ በሞሮኮ ብሔራዊ ቡድን ሲታይ የአርሰናሎች አፒታይት የተከፈተ ይመስላልና አሁን የቶናሊን ጉዳይ ደግሞ ከአርሰናል ጋር ካያያዝን እና የሞሮኮ ብላቴና የዚህ ወጣት የ19 ዓመት የ18 ዓመት ልጅ ዝውውር በአርሰናል ኮስተር ያለ ጉዳይ ከሆነ የፈረንሳዩ ሊል ሎስክ ቀላል ዋጋ የሚጠይቅበት ተጫዋች ስላልሆነ ወጣትም ስለሆነ ያንንም ደርቡ እንግዲህ ከወዲሁ 45 ሚሊዮን አውጥቷል አርሰናል በፒየሮ ሂንካፔ። በዚህኛው መስኮት ነው ሂሳቡ የሚታሰበው በውሰት 1 ዓመት ቆይቷል ስለተባለ። ከዚያ ደግሞ ፊት መስመሩን ማጠናከር አለበት፣ አጥቂ ይፈልጋል። የግራ ክንፉ በደንብ መጠናከር አለበት በግራ ክንፍ በኩል እና መሃል ሜዳ ደግሞ ተጫዋች ያስፈልገዋል ካልን ገና ወጪ ይጠብቀዋል ብዙ ወጪ እና ለአንድ ቶናሊ 100 ሚሊዮን ካወጣ ለነዚህ ተጫዋቾች የሚያወጣውን ወጪ ከበጀቱ አንጻር ዝቅ ማድረግ አለበት። አጥቂ፣ የግራ ክንፍ ተጫዋች፣ አማካይ ክፍልን ቅድሚያ የሚሰጠው አይመስልም። ቢሰጠው እንኳን አዩብ ቡአዲን ላይ ትኩረት የሚያደርግ ነው የሚመስለው። ቢሆንም ግን እዚህ ላይ እንኳን እንዲሆናል እንዲያይሆንም ብዬ መደምደም አልፈልግም። ግን አሁን እንደ ቡአዲ ያሉ ተጫዋቾች ቀዳሚ እጮች ይመስላሉ።
ቅድሚያ የሚሰጣቸው ይመስላሉ። አሁን እነ ቴሌግራፍ እንደሚሉትም ከቶናሊ ጋር አሁንም አርሰናል ስሙ እንደተያያዘ ነው። ነገር ግን አርሰናል ደግሞ በሌላ ተጫዋች ላይ ትኩረቱን አብዝቷል። ስለዚህ ለመደምደሚያ ጠቅለል አድርጌ ለማቅረብ ማንቸስተር ሲቲ ለኤሌት አንደርሰን ቅድሚያ ይሰጣል። ማንቸስተር ዩናይትድ ተጫዋቾችን መሸጥና የሂሳቡን ሁኔታ ማጤን ስላለበት ቴሌግራፍ እንዳለው ከሆነም ለኒውካስል ዩናይትድ አሳውቋል። አይ ጨረታ ውስጥ በቃ የለውበትም ወጥቻለሁ ብሎ። ቶተንሃም የቻምፒየንስ ሊግ ተሳታፊ አይደለም። ከኒውካስል ዩናይትድ በታች ያጠናቀቀ ቡድን በመሆኑ ምክንያት የራሱ የቶናሊ ተቀዳሚ ምርጫ ላይሆን ይችላል። አርሰናል በኒውካስል የቶናሊ ቀጣይ መዳረሻ ሊሆን ይችላል የሚል የሰፋ ግምት አለ። ነገር ግን የአዩብ ቡአዲ ጉዳይ ደግሞ እዚህ ጋር መለየት አለበት። የቅድሚያ የሚሰጠው ተጫዋች ነው ወይ ቶናሊ? አይ ቡአዲ ነው የቅድሚያ የሚሰጠው ካልን የቶናሊ ጉዳይ በኋላ የሚመጣ ነው። ነገር ግን አርሰናል አማካይ ክፍል ላይ 2 ተጫዋቾችን ማስፈረም ይችላል ከተባለ ግን አይመስለኝም። እሱም ከተባለ ግን የስ ቡአዲም ቶናሊም ሊሆኑ ይችላሉ። ያ እንግዲህ ወደ 150 ሚሊዮን ፓውንድ ድረስ ሊያስወጣው ይችላል በድምሩ ለሁለቱ ተጫዋቾች። አጠቃላይ የክረምቱን በጀቱን ሊያናጋበት አይችልም ወይ? እሱ ደግሞ ሌላ ጥያቄ ሆኖ መቅረብ ይችላል። ግን የቶናሊ ከፈላጊዎቹ ሁሉ ወደ አርሰናል የቀረበ ይመስላል ከነ ጥያቄው። የአርሰናልም ጥያቄ የሚነሳበትም ቢሆንም ኒውካስል ዩናይትድ እምቢ ማለት አይችልም። ይችላል አይችልም? አንደኛ ቀድሞ ልጁ ልቡ ሸፍቷል። በሱ ደረጃ ያለ ተጫዋች በኒውካስል የአውሮፓ ውድድር በሌለበት ቻምፒየንስ ሊግ በሌለበት መቆየት አይፈልግም። ኒውካስልም ራሱ ለራሱ ጥቅም ሲል ይሸጠዋል ብያቸዋል። ለራሱ ጥቅም ሂሳቡን ለማስተካከል ብሎ ግን ደግሞ ኒውካስል አለቅም ቢል እንዲህ አይነት አዝማሚያ አላሳየም። አለቅም ቢል የአሌክሳንደር ኢሳክ ጉዳይ እንደገና ሊደገም ነው። ያ ደግሞ ትራውማ አለበት። ኒውካስል ተንቋል። አሁን በትልቅ ተጫዋቾች ይዞ መቆየት እንደማይችል ስላሳየ ያለፈው ክረምት አይለምደውም። መሸጥ ያለበትን ተጫዋች ይሸጣል። ልውጣ ብሎ ልቡ የሸፈተ ተጫዋችን ሁሉ ይዞ የማቆየት ፍላጎት ይኖረዋል ተብሎ አይታመንም። ስለዚህ ምንም ሆነ ምን በ2026-27 የውድድር ዘመን ሳንድሮ ቶናሊ ነጭና ጥቁሩን ማሊያ ለብሷል። ናየው የት ነው ቀጣይ ክለቡ አናውቅም። ፕሮባቢሊቲውን ግን ነግራቸዋለሁ። መረጃዎችን ተንተርሼ ተንትኘዋለሁ ማለት ነው።